ሰላም ጤና ይስጥልን የተከበራችሁ ቤተሰቦቻችን እንደምን አምሽታችኋል? የምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ኢትዮጵያ ታይዋን የማትነጠል የቻይና ግዛት እንደሆነ ስታረጋግጥ ቤጂንግ የባህር በር የማግኘት ጉዳይን አነሳች። የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ ያላከችው ቻይና የቀጠናው ሀገራት ሉዓላዊነትንና አንድነትን ባከበረ መልኩ የማሪታይም ሎጂስቲክስ ትስስራቸውን ለማጠናከር የሚያደርጉትን እንቅስቃሴ እንደምትደግፍ አስታወቀች። የባህር በር የማግኘት ጉዳይ የማሪታይም ሎጂስቲክስ ትስስርን ለማጠናከር ከሚረዱ ተግባራት መካከል እንደሆነም ገልጻለች። ኢትዮጵያ በበኩሏ ታይዋን የማትነጠል የቻይና ግዛት አካል እንደሆነች በመግለጽ ለአንድ ቻይና መርህ ያላትን ቁርጠኝነት አረጋግጣለች። የአውሮፓውያኑ 2026 የመጀመሪያ ጉብኝታቸውን በአፍሪካ ያደረጉት የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ለሁለት ቀናት ይፋዊ ጉብኝት ሐሙስ ታኅሳስ 30 2018 ዓ.ም ኢትዮጵያ ገብተዋል። ዋንግ በአዲስ አበባ ከጠቅላይ ሚኒስትር አብይ አህመድና የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዲሁም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ ጋር ተነጋግረዋል። የቻይና የውጭ ጉዳይ ሚኒስትር ከአብይና ከጌዲዮን ጋር የነበራቸው ውይይት ከሀገር ውስጥ ጉዳዮች ባሻገር ቀጠናዊ እንዲሁም ዓለም አቀፋዊ ወቅታዊ ሁኔታዎች የተነሱበት እንደሆነ ዛሬ አርብ ጥር 1 ቀን የወጣው የሁለቱ ሀገራት የጋራ መግለጫ ያስረዳል። የቻይና መንግስት በኢትዮጵያ የምታከናውነውን ሀገራዊ ልማት ለተመዘገቡ አዲስ ስኬቶች ያለውን አድናቆት እንደገለጸ የውጭ ጉዳይ ሚኒስትር ያወጣው የጋራ መግለጫ ላይ ተጠቅሷል። ቻይና የኢትዮጵያ ህዝብ ከሀገሪቱ ሁኔታ ጋር የሚስማማ የልማት ጎዳና ከተል የምታደርገውን ጥረት በጽኑ እንደምትደግፍ አስታውቃለች። ኢትዮጵያ ላይ የሚቃጣ የውጭ ጣልቃ ገብነትን እንደምትቃወምም አስታውቃለች። መግለጫው እንደሚያስረዳው ሁለቱ ሀገራት የልማት ፖሊሲዎችና ስትራቴጂዎችን በተመለከተ ቅንጅታቸውን ለማጠናከር እንዲሁም ከመንግስት አስተዳደር ጋር በተያያዙ ጉዳዮች የሚደረጉትን የልምድ ልውውጦችን ለማበረታታት ተስማምተዋል። ቻይና ኢትዮጵያ በአፍሪካ ቀንድ ለምትጫወተው ሚና ከፍ ያለ ግምት እንደምትሰጥ መግለጽ በጋራ መግለጫው ላይ ሰፍሯል። ኢትዮጵያ በበኩሏ በቻይና የሰላም እና የልማት እቅድ በአፍሪካ ቀንድ አማካኝነት ለተመዘገቡ ውጤቶች ያላትን አድናቆት ገልጻለች። ቻይና በዚህ መግለጫ ላይ የኢትዮጵያ መንግስት ከቅርቡ ዓመታት ወዲህ በአጽንኦት እያነሳ ያለውን የባህር በር ተጠያቂነት ጉዳይ ከቀጠናዊ ትስስር ጋር እያያዘች ጠቅሳለች። የቀጠናው ሀገራት በተለያዩ መስኮች የግንኙነት ትብብርና የአፍሪካን ውህደት ለማጠናከር የሚከወኑ ተግባራትን እንደምታበረታታ አስታውቃለች። ግንኙነቱን ለማጠናከር በሚል ከተጠቀሱት ጉዳዮች ውስጥ አንዱ የማሪታይም ሎጂስቲክስን ማሳደግ ነው። ይህ የሚሆንበት አንዱ መንገድም የባህር በር ማግኘት እንደሆነ ቻይና ጠቅሳለች። የባህር ሎጂስቲክስ ጉዳዮችን በቀጠናው ሰላም፣ መረጋጋትና ብልጽግናን ለማስፈን ዓላማ መዋል እንዳለበት የገለጸችው ቻይና በንግግርና ዲፕሎማሲያዊ መንገድ መከናወን እንዳለበት አንስታለች። ከቀጠናዊ ትስስር ጋር የተያያዙ እነዚህ ተግባራት ጉዳይ የሚመለከታቸውን ሀገራት ሉዓላዊነትና ግዛት አንድነትን እንዲሁም የተባበሩት መንግስታት ድርጅትን ቻርተር እና ዓለም አቀፍ ሕግን በማክበር ላይ መመስረት እንዳለባቸውም አስረድታለች። ኢትዮጵያ በአንጻሩ ከሰሞኑ በድጋሚ የውጥረት ምንጭ እየሆነ ባለው የታይዋን ጉዳይ ድጋፏ ለቻይና እንደሆነ በድጋሚ አስታውቃለች። ቻይና ሉዓላዊ ሀገር እንደሆነች ያወጀችውን ታይዋንን የምትቆጣጠርበትን አዲስ የራሷ ግዛት አካል አድርጋ ነው። ከሰሞኑም ቻይና በታይዋን አቅራቢያ ወታደራዊ ልምምድ እያደረገች መሆኑን ቤጂንግ በደሴቷ ላይ ጦርነት ልትከፍት ትችላለች የሚለው ስጋት በድጋሚ እንዲበረታባት ምክንያት ሆኗል። ይህ ውጥረት ባየለበት በአሁኑ ወቅት የወጣው የሁለቱ ሀገራት የጋራ መግለጫ ላይም ኢትዮጵያ ለአንድ ቻይና መርህ ያላትን ጽኑ ቁርጠኝነት በድጋሚ ያረጋግጣለች። በዓለም ላይ አንድ ቻይና ብቻ መኖሯን፣ ታይዋን የማትነጠል የቻይና ግዛት አካል መሆኗን በመጥቀስ አቋሙን ያሳወቀው መንግስት ኢትዮጵያ ማንኛውንም የታይዋን ነጻነት እንቅስቃሴን በጽኑ ትቃወማለች ብሏል። መግለጫው ኢትዮጵያ ቻይና መንግስት ሀገራዊ አንድነትን ለማምጣት የሚደረገውን ጥረት ሁሉ በጽኑ ትደግፋለች። እንዲሁም የተባበሩት መንግስታት ድርጅት ጠቅላይ ጉባኤ ውሳኔ 2758ን ስልጣን በቁርጠኝነት ትከላከላለች ይላል። ታይዋንን በተመለከተ ይህ ግልጽና ጠንካራ አቋም የአፍሪካ ህብረት ሊቀመንበር እና የቻይና ውጭ ጉዳይ ሚኒስትር ከተገኙ በኋላ በወጣው የጋራ መግለጫ ላይ ተመሳሳይ ተንጸባርቋል። ታይዋንን በተመለከተው የህብረቱ መግለጫ ክፍልም በተመሳሳይ ታይዋን የማትነጠል የቻይና ግዛት አካል መሆኗን አስረግጧል። በተጨማሪም የአፍሪካ ህብረትና የቻይና መግለጫ ባለፈው ሳምንት በአሜሪካ መንግስት ከሀገራቸው የተወሰዱትን የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮን ጉዳይ አንስቷል። በቅርቡ በቬንዙዌላ የተፈጠረውን ክስተትን በተመለከተ ያላቸውን ስጋት የገለጹት ቻይናና የአፍሪካ ህብረት ሁሉም ሀገራት ሉዓላዊነትና ግዛት አንድነትን መከበር እንዳለበት አሳስበዋል። ዘገባው የቢቢሲ ነው።